የሰፈር ልዩ ነው ሆነብኝ የሆነ የውጭ ሀገር ነገር ነው የሚመስለኝ። እኛ ድሮ ሲፈርስ እንደዚህ ሲነሳብን ያው ታጥሮ ሊቀመጥ ነው እኛ ለምን እንሄዳለን ብለን ነው ሐሳባችን። እንደዚህ አምሮ እንደዚህ ሆኖ ይገኛል ብለን አናስብም ነበር። ግን አሁን እኛ በሄድን ጊዜ ስናየው ሁሉ ልዩ ነው። በጣም ቆንጆ ነው። በጣም ደስ የሚል ነው። አብባለች ሁለት ካሳንቺስ ሆናለች። አብባለች ሰፈራችን በጣም ነው ደስ ያለኝ። እኔ በጣም ገርሞኛል። በጣም ተደምሜያለሁ። በጣም ደንቆኛል። እና በጣም ይደንቃል፣ ይገርማል። በዚህ ባጭር ጊዜ እንደዚህ አይነት ውበት አያለው ብዬ አልጠበቅኩና ሰርፕራይዝ ነው የሆንኩት እውነት ለመናገር እና በጣም ደስ ይላል። ጥሩ ነው። እውነትም የልማት ተባባሪ ሆነን የሚለውን ዛሬ አየሁ። በጣም ደስ ይላል። ጠቅላይ ሚኒስትራችንም ዶክተር አብይ ከነባለቤቱ አዳነችም መተው ምሳ ጋብዘውናል። ደስ የሚል ግብዣ ነበረ። በጣም ተደስተናል። እኔ በጣም ደስ ነው ያለኝ። ምክንያቱም እንደዚህ አይነት ነገር በወሬ ነበር የምንሰማው። ዛሬ በአካል ስናየው በአካል አግኝተነው ተጋብዘን በጣም ውስጣችን ደስ ነው ያለን ሁላችንም። ክብርት ካንቲባችን ይሄ መሰረት ከተጣለበት ጊዜ ጀምሮ ስቲል አልተለዩንም። ኦማን ቀን ከሌት በይታ አሰርተዋል፣ አስረክበናል። ጥሩ ነው አለኝ ከጎናችሁ ብሎ ማለት እኔ እንጃ ለዚህ ክብር ለዚህ ህዝብ ትልቅ ክብር እንዳላቸው ነው። የልማቱ ሁኔታ በጣም ከመናገር ቃላቶች ያጥሩኛል። በዚህ በአጭር ጊዜ ውስጥ ይሄን እንደዚህ ሰርተው ይደርሳልም በእንደዚህ ያማረ ይሆናል የሚልም በህልሜ በምን የማልጠብቀው ነገር ተሰርቶ ያየው እውነት ነው የምናገረው። ምን ሆናለሁ ስል የመጣ ሁለት መድኃኒት የገዛሁት እዚህ ከነማ ነው። ተምኑም የተደሰትኩት በዚህ ከነማ ነው። እኔ ምንም አልጎደለብን። ይሄ ከነማ በጣም የምታየው ነገር ንጹህ ነገር ነው። አስፋልቱም ያምራል። የምታየው ነገር ሁሉ በጣም የእውነት እኔ ከዚህ በኋላ ማለት በወልድ ራሱ ልጅ የሚያየው ነገር ለወደፊት የሚያዩት ነገር ስታበረክቱ ደስ ይላል። ቆንጆ ልማት ነው። አሪፍ የሚደገፍ ልማት ነው ለማለት ለሌላ ሀገራት ከኛ አልፎ ለሌላ ሀገራት አርያ ምን ነው። መጀመሪያ ስንነሳ በጣም አዝነን ነበር። እንዴት እንሆናለን ወይ ጉዴት ነው የምንገባው ብለን ነበር። አሁን ደግሞ በመናየው ነገር በጣም ደስተኛ ነን። የባሰ ነገር ይገጥመናል ብለን ነበር። ደስ ይላል። በተለይ መሰረተ ልማቱን ስናየው አሁን ካሳንቺስ ያለችበትን ሁኔታ ስናየው በጣም ደስ ይላል። ክብርት ካንቲባችን በ60 ቀን ሁሉ ነገር ገንብቶ አሰርቶ ጨርሶ ሊያስረከቡን በገቡት ቃል መሰረት እውነት ለመናገር እንደውም 60 ቀን አልሞላም፣ በ57ኛው ቀን ነው መንገድ ተሰርቶ ትምህርት ቤት ሃይስኩል ተገንብቶ ትራንስፖርት ገብቶ ኤቭሪቲንግ ሁሉ ነገር ተሟልቶ መጥቶ ነው መርቆ ሄዱት። ዛሬም ቢሆን በመብራትም ሆነ በውሃ የጎላ ችግር የለም። ያው የአዲስ አበባ ያለው አዲስ አበባ እኮ በሁለት በሶስት ቀን ውሃ ይጠፋል ይመጣል ይሄዳል። ከዛ የተለየ ነገር የተሻለ እንጂ ካሳንቺስ በእርግጥ በፊት ከተማችን ፈረሰ፣ ፒያሳ ፈረሰ፣ ካሳንቺስ ፈረሰ፣ ህዝብ ወደቀ እንዲሆነ ነው ሲባል ነበር። አይደለም፣ ፈርሶ የተሻለ ነገር ነው ያየነው። አይተን የማናውቀው ህንጻ፣ አይተን የማናውቀው መዝናኛ፣ አይተን የማናውቀው አስፋልት፣ ጥሩ ልማት አለ። እውነት ለማናገር ከሆነ እኔ ቤቴ ጠፍቶብኛል። ካሳንቺስ 27 ዓመት የኖርኩት ሰፈራው ራሱ ቤት እንደሚገባ ጠፍቶኛል። ታርሶ ተቀይሮ ሌላ ሆኖ ተመሽሮ አብቦ አምሮ ማለት ነው። የተሻለ ነገር መምጣቱ እኔ ለማንም ለክፉ ሰው ለሰይጣን ለአፍራሽ ካለው መስከር ጥሩ ነገር የሚጠራ ሰው አለ ብዬ አላስብም። እኔ በኩል ፍጹም ደስተኛ ነኝ። አብዛኛው ህዝብ አካባቢውን ለምቶ በመነቱ ደስተኛ እንጂ ተቃውሞ ያለው ህዝብ አለ ብዬ አላስብም።